ጤና ይስጥልኝ ተከታታዮቼ ተመልካቾቼ ያላችሁበት ሰላማችሁን ያብዛልኝ። እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ እንደዚህ የሚያምር ቆንጆ የምስር ክክ ቀይ ወጥ አሰራር ይዤላችሁ ተመልሻለሁ። ትወዱታላችሁ። ቪዲዮውን ላይክ ማድረጋችሁን አትርሱ። እንዲሁም ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር እያደረጋችሁ አበረታቱኝ። 3 ቲማቲም ከፍ ከፍ ያለ እጥዳለሁ። ትንሽ ቆዳውን ስልጠው እንዲመቸኝ ወይም በእንትን መፈቅፈቅ እንችላለን፣ በካሮት መፈቅፈቂያ። እንደዚህም አንድ 5 ደቂቃ ፈላ ብናደርገው ለመላጥ ይመቸናል። ይሄው ከ5 ደቂቃ በኋላ እንደዚህ ቆዳ ወደ ላይ ቅርፍፍ ይላል። ይሄ ቀዝቀዝ እስከሚል ድረስ እዚህ ጋር መብረድ ድስት የሚበቃኝን ያክል ዘይት ጨምራለሁ። ዘይቱ እስኪገለልኝ ትንሽ ጠብቀውና በደቃቁ የተከተፈ ቀይ ሽንኩርት፣ ቀይ ሽንኩርቱን አቁላላለሁ። ሽንኩርቱን ውሃ ጠብ እያደረኩኝ አበስለዋለሁ። ሽንኩርቱ ፍጥጥ እንዳይል በደንብ ብስል እንዲል አሁንም ውሃ ጠብ እያደረኩኝ በደንብ አድርጌ አበስለዋለሁ። ሽንኩርቱ ይሄን ያክል ከበሰለ በቂው ነው። በዚህ ላይ በርበሬ እጨምራለሁ። በርበሬ እንደ ፍላጎታችን እኔ የጨመርኩት 3 የሾርባ ማንኪያ የሚሆን በርበሬን የጨመርኩት። ሞቅ እንዲል ከፈለግንም ጨመር፣ ከዚህም ደግሞ ለስለስ ያለ ከፈለግን መቀነስ እንችላለን። አሁን ይሄንን ከሽንኩርቱ ጋር በርበሬውን በአንድ ጋር በደንብ አድርጌ ቆንጆ አድርጌ አቁላለዋለሁ። እንደዚህ አይነት ብረት ድስቶች ከታች የሆነ ወፍራም ቢሆኑ የሆነ የማቃጠል ወይም የማሳረር ባህሪ ስላላቸው እሳቱን በደንብ ቅንስ ማድረግ አለብን። ስናያቸው በጣም ወፍራም ናቸው፣ ግን ያሳረራሉ፣ ከታች ይይዛል። ውሃ እንደዚህ ጠብ እያደረኩኝ በደንብ አድርጌ አቁላለዋለሁ። በዚህ ላይ ቲማቲሜ እንደዚህ ልጬ ቆዳውን ድቅቅ አድርጌ ከትፌዋለሁ። በዚህ ላይ ጨምሬያለሁ። በአንድ ጋር አሁን ከሽንኩርቱ ከበርበሬው ጋር በአንድ ጋር ቆንጆ አድርጌ አቁላለዋለሁ። በርበሬውን ቀይ ሽንኩርት ጋር እንደዚህ ቆንጆ አድርጌ ካቁላላሁት በኋላ በዛ ላይ ነጭ ሽንኩርትና ዝንጅብል ጨምሬያለሁ።
በቁሌቱ ላይ አጥቤ ያዘጋጀሁትን ምስር እጨምራለሁ። ምስሬ እንደዚህ ከጨመርኩኝ በኋላ በደንብ አድርጌ ከቁሌቱ ጋር እሽት አደርገዋለሁ። በደንብ መታሸት በአንድ ጋር አለበት። የምስር ክኩንና ቁሌቱ እንደዚህ ቆንጆ አድርጌ ሽት ካደረኩት ካቁላላሁትኝ በኋላ በዚህ ላይ ውሃ ከልሳለሁ። የከለስኩት የሞቀ ውሃ ነው። ሁልጊዜ ወጥ ስንሰራ የሞቀ ውሃ ብንጨምር የተሻለ ነው። ይኸውና ወጥ እንደዚህ ቆንጆ ሆኖ ደርሶልኛል። አሁን ደግሞ ወደ ገበታ አቅርቤ ያሳያችኋለሁ ቤተሰቦቼ። ይኸውና ቤተሰቦቼ ሰርቼ ጨርሻለሁ። የምስር ክክ የሆነ የተለየ ነገር የለውም። ያው በቤታችን ሁሌም የምንሰራው ነው። ያው ለጾም ሼር አደረኳችሁ ግን ሌላ ምንም ነገር የተለየ ነገር የለውም። የተለየ አሰራር የተለየ ምንም ተአምር የለውም። ሁሌም የምንሰራው ሁሌም የምንመገበው ነው ቤተሰቦቼ። ደግሞ እንደዚህ ጨጓራ ላለብን ለሚያምን ትንሽ ለስ ባለ ውሃ ደጋግመን ምስሩ በጣም አረፋው እስኪወጣ ድረስ በማጠብ አሱተን አጥበን ብንሰራው ጨጓራችን አያሳምመንም። በጣም የጨጓራ ህመም አለብኝ ግን በደንብ አድርጌ አጥቤ ስለምሰራው አያመኝም ቤተሰቦቼ። የዝጋ ደግሞ በእንጀራ እስኪ ደግሞ አቅርቤ ላሳያችሁ እንዴት እንደሚያምር ነው። በጣም ያምራል። ደግሞ ትንሽ ቀዝቀዝ ካለ በኋላ ቢሆን የበለጠ ይጣፍጣል። እና ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። እንዳልኳቸው ነው ጨጓራ ህመም ላለባችሁ ትንሽ ለስ አድርጋችሁ በደንብ የምስር ክኩን ማጠብ ነው። ለዚህ ካደረጋችሁ አያማችሁም። እኔም በዚህ መልኩ ነው ከአሁን በፊት ያመኝ ነበረ። አሁን ግን ምስር ስበላ ምንም አያመኝም። እንደዚህ በጥንቃቄ በደንብ አጥቤ ስለምሰራው ማለት ነው። እና ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበረ። ቪዲዮውን እስከ መጨረሻው አይታችሁ ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ሼር በማድረግ ሌሎችን ደርስ እያደረጋችሁ አበረታቱ። በሌላ ቪዲዮ እስከምንገናኝ ሰላም።